የነሐሴ ወር ሲታሰብ በልጅ አዋቂው ሕሊና የሚመላለስና በናፍቆት የሚጠበቅ አንድ ነገር አለ። ይህም ጾመ ፍልሰታ ነው። ፍልሰታ የሚለው ቃል የእመቤታችን ሥጋ ከጌቴሴማኒ መካነ መቃብር ወደ ገነት መፍለሱን በኋላም በገነት በዕፀ ሕይወት ሥር ከነበረበት መነሳቱን ለማመልከት የሚነገር ነው። የእመቤታችን ትንሣኤ እንደ እንግዳ ደራሽ እንደ ውሃ ፈሳሽ የተደረገ ሲሆን በቅዱሳት መጻሕፍት በትንቢተ ነቢያት የተነገረ ነው። ጾመ ፍልሰታ በማንኛውም የኦርቶዶክስ ምዕመናን ልቡና የእመቤታችንን ፍቅር ከትቦ የሚያልፍ ነው። ወቅቱ የጾም፣ የጸሎት፣ የስግደት፣ የዝማሬና የሌሎችም መንፈሳዊ ምግባራትና የትሩፋት ሥራዎች የሚፈጸሙበት ወቅት ነው። እመቤታችን 3 ዓመት በእናት አባቷ ቤት፣ 12 ዓመት በቤተ መቅደስ፣ 33 ዓመት ከ3 ወር ከጌታችን ጋር 15 ዓመት ደግሞ በወንጌላዊው ቅዱስ ዮሐንስ ቤት ከኖረች በኋላ በ64 ዓመቷ ጥር 21 ቀን አረፈች። በቅዱሳን ሐዋርያት ነሐሴ 14 ቀን ከተቀበረች በኋላ ነሐሴ 16 ቀን ተነስታ በይባቤ መላእክት ታጅባ ወደ ሰማይ አርጋለች። አባቷ ዳዊት በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኜ ትቆማለች መዝሙር 44 ቁጥር 9 በማለት ንግሥት አርያም ድንግል ማርያም ድንግልና ከእናትነት እናትነት ከድንግልና አስተባብራ በክብር ላይ ክብር ተጨምሮላት በሁለት ወገን ድንግል መሆኗን ቅዱሳት መጻሕፍት እንደሚመሰክሩ ሁሉ ሞትን በልጇ ኃይል ድል አድርጋ መነሳቷን ቅዱሳት መጻሕፍት ያስተምሩናል። ልበ አምላክ ቅዱስ ዳዊት የእመቤታችንን ትንሣኤ አስቀድሞ በትንቢት መስታወትነት ታይቶት አቤቱ ወደ ዕረፍትህ ተነስ አንተና የመቅደስህ ታቦት በማለት ተናግሯል። ፈጣሪ ምዕመናንን ወደምታሳርፍበት ወደ መንግሥተ ሰማያት የመቅደስህ ታቦት ድንግል ማርያምን ይዘህ ተነስ አለ። መዝሙረ ዳዊት ምዕራፍ 131 ቁጥር 8። ታቦት የጽላት ማደሪያ እንደሆነ ሁሉ እመቤታችንን የክርስቶስ ማደሪያ በመሆኗ አማናዊት ታቦት ትባላለች። በመስቀል ላይ የፈጸመውንም የድኅነት ሥራ እጆቼንና እግሮችን ቸነከሩኝ መዝሙረ ዳዊት ምዕራፍ 21 ቁጥር 16 በማለት ከጽንሰት አንስቶ በመስቀል ላይ እስከዋለበት ድረስ ያለውን ከገለጸ በኋላ ትንሣኤውን ከልጇ ትንሣኤ ጋር ሲናገር አቤቱ ወደ ዕረፍትህ ተነስ አለ። በዚህም ወደ ቀደመ ክብሩ ሞትን ድል አድርጎ መነሳቱን መናገሩ ነው። የእናታችን ድንግል ማርያም ትንሣኤን አያይዞ ሲናገርም አንተና የመቅደስህ ታቦት አለ። ድንግል በክሌ እመቤታችን በወንጌል መቅደስ ተብሎ ለተጠራው ለጌታ ለኢየሱስ ክርስቶስ ታቦት ማደሪያ ሆናለች። በመዋዕለ ትምህርቱ ስለ ራሱ ሲናገር ይህን ቤተ መቅደስ አፍርሱት በ3 ቀን አስነሣዋለሁ እንዲል ከሙታን ከተነሣ በኋላ ደቀ መዛሙርቱ ይህን እንደተናገረ አሰቡና መጽሐፉንና ጌታ የተናገረውን አመኑ። የዮሐንስ ወንጌል ምዕራፍ 2 ቁጥር 19። በዚህም የጌታችን ትንሣኤ የተናገረው ቅዱስ ዳዊት የእመቤታችንን ትንሣኤ ዘመን ግድግዳ ሳይከለክለው ተመልክቶም ተናግሯል። ንጉሥ ሰሎሞንም ወዳጄ ሆይ ተነሽ፣ ውበቴ ሆይ ተነሽ ብሏል። መኃልየ ምዕራፍ 2 ቁጥር 10። ወዳጄ ውበቴ የተባለች እመቤታችን ቅድስት ድንግል ማርያም ናት። ምክንያቱም የሰው ዘር በሙሉ በሰይጣን ባርነት ተይዞ በጨለማ በነበረበት ጊዜ ብርሃን ክርስቶስን ያስገኘች ፀሐይ በመሆኗ ወዳጄ ይላታል። እመቤታችን በውስጥ ባፋ በነቢብ በገቢር በሐልዮ ፍጹም ነቅ የሌለባት ድንጋሌ ሥጋ ድንጋሌ ነፍስ ድንጋሌ ሕሊና የተባበሩላት በነፍስ በሥጋ በልቡና ነጽሕት ቅድስት ልዩ በመሆኗ ውበቴ ይላታል። እንዲህ ሆና በመገኘቷም ለእናትነት መርጧታል። ሱባዔ ሐዋርያት ከነሐሴ 1 እስከ 14 ያሉትን ቀናትን የያዘ ነው። ታሪኩም በነገረ ማርያም እንዲህ ተጽፏል። እመቤታችን ጥር 21 ቀን በ49 ዓመተ ምህረት አርፋ ሐዋርያት ሥጋዋን ለማሳረፍ ወደ ጌቴሴማኒ የመቃብር ቦታ ይዘዋት ሲሄዱ አይሁድ ተተናኰሏቸው።
ቀድሞ ልጇ ሞተ፣ ተነሳ፣ አረገ እያሉ ሲያሳድሙ እንደኖሩ እሷንም ዛሬ እንዲሁ ሊያደርጉ አይደለምን በማለት ቅዱስ ሥጋዋን ያቃጥሉ ዘንድ ተማከሩ። ታውፋንያ የተባለ የጎበዝ አለቃ ቀድሞ ደርሶ የአልጋውን ሽንኩር በመያዝ ከመሬት ሊጥላት ሲሞክር መልአክ እግዚአብሔር ሁለት እጆቹን ቆረጣቸው። ሥጋዋንም ነጥቆ ከሐዋርያው ቅዱስ ዮሐንስ ጋር ወደ ገነት አሳረገ። ዳዊት በበገና ዕዝራ በመሰንቆ እያመሰገኗት፣ ሰማዕታት እየዘመሩላት ቆየች። ከዚህ በኋላ ሐዋርያት ሥጋዋን አግኝተው ይቀብሩት ዘንድ ባረፈች በ8ኛው ወር ከነሐሴ 1 ቀን እስከ 14ኛው ቀን ሥጋዋን እንደገና ከጌታ ተቀብለው በጸሎትና በምህላ በፍጹም ደስታ በጌቴሴማኒ አኖሩት። በሦስተኛው ቀን ተነስታ ስታርግ ከሰዶቅያውያን ወገን የሆነው ሐዋርያው ቅዱስ ቶማስ አያት። ሐዋርያው ቅዱስ ቶማስ አገረ ስብከቱ ህንድ ስለሆነ ሊያስተምር ወደዚያ ሄዶ ነበርና በቀብር ሥርዓቱ አልነበረም። በዚያም ሲያስተምር ሰንብቶ በደመና ተጭኖ ወደ ኢየሩሳሌም ሲመለስ ያገኛታል። ቀድሞ የልጅሽን ትንሣኤ አሁን ደግሞ ያንቺን ትንሣኤ ሳላይ ቀረው በማለት ከፍተኛ ሐዘን ተሰምቶት ከደመናው ተወርውሮ ሊወድቅ አሰበ። እመቤታችንም ትንሣኤዋን ከእርሱ በስተቀር ማንም እንዳላየ ነግራ አጽናናችው። ለጓደኞቹ ቅዱሳን ሐዋርያት ትንሣኤዋን እንዲነግራቸውም ለምልክት እንዲሆን መግነዟን ሰጥታው አረገች። ሐዋርያው ቅዱስ ቶማስም ኢየሩሳሌም ደርሶ ሐዋርያትን የእመቤታችን ነገርስ እንደምን ሆነ ሲል ቢጠይቅ አግኝተን ቀበርናት አሉት። እርሱም ምስጢሩን አውቆ ሞት በጥር በነሐሴ መቃብር እንዴት ይሆናል አላቸው። ሊያሳዩትም ሽተው መቃብሯን ቢከፍቱ አጥተዋታል። እርሱም እመቤታችን ተነስታ አድርጋለች በማለት ሁኔታውን ተረከላቸውና ለምስክር ይሁንህ ብላ የሰጠችውን መግነዟን ወይንም ሰበኗን አሳያቸው። ከዚህም በኋላ ለበረከት የሆናቸው ዘንድ ሰበኗን ተከፋፍለው ወደ የሀገረ ስብከታቸው ሄደዋል። ዛሬ በቅዳሴ ጊዜ ሰራዩ ዲያቆን በሚይዘው የመጾር መስቀል በሁለት ቀዳዳዎች አልፎ ተጠምጥሞ የምናየው ሰበን እንዲሁም አባቶቻችን ካህናት በእጅ መስቀላቸው አስረው የሚይዙት የእመቤታችን የመግነዟ ምሳሌ ነው። በዓመቱም ሐዋርያት ከያለበት ተሰባስበው ቶማስ ትንሣኤሽን አይቶ እኛ እንዴት ይቀርብናል ብለው ከነሐሴ 1 ቀን ጀምረው ሱባኤ ቢይዙ ጌታችን መድኃኒታችን ኢየሱስ ክርስቶስ ልመናቸውን ሰምቶ ሁሉንም ሐዋርያት ወደ ገነት አውጥቶ በዕፀ ሕይወት ሥር ከነበረው መቃብር እመቤታችንን ነፍሷን ከሥጋዋ አዋህዶ በማስነሳት ትንሣኤዋንና ዕርገቷን አሳይቶ ይህንንም ሄደው ለዓለም እንዲያስተምሩ አዘዛቸው። በዚያን መሠረት ከዚያን ጊዜ ጀምሮ የቅዱሳን ሐዋርያት ፈለግ በመከተል ቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ልጆቿ የእመቤታችንን በረከት እንዲያገኙ ከሕፃናት እስከ አረጋውያን ጾሙን ይጾሙ ዘንድ ሥርዓት ሰርታለች። ሕዝበ ክርስቲያኑም ቤታቸውን እየዘጉ ጽዮን ቤተ ክርስቲያንን ከበው በጾም በጸሎት ይሰነብታሉ። እኛም ጾመን ጸልየን ከእመቤታችን ቅድስት ድንግል ማርያም በረከት እንድናገኝ እግዚአብሔር ይርዳን። አሜን።